ሰላም ሰላም ቤተሰብ እንዴት ናችሁ? አላችሁ ወይ? እኔ ያለሁላችሁ ፈጣሪ ይመስገን። ዛሬም እንደተለመደው አዲስ ነገሮችን ይዤላችሁ መጥቻለሁ። የዛሬው ግን ከተለመደውም በላይ ነው ቤተሰብ። በጣም የሚገርም፣ በጣም የሚያስደንቅ፣ በጣም እናንተንም ደስ የሚያሰኝ ነገር ነው ቤተሰብ። ምንድን ነው የተፈጠረው ትላላችሁ? እና ምንድን ነው የተፈጠረው ቤተሰብ? እስካሁን አብርሽን እንደዚህ ሆኖ ፍቅርን አመጣት፣ ከዛን ሄርሜላን ትቶ ምናምን እያልን በጣም ብዙ ትችቶችን ስናቀርብ ነበር። ፍቅርስ እንዴት እንደዚህ እንትን ትላለች እያለን እሷንም በጣም ስንተቻት ነበር ብዙዎቻችን። እና ደግሞም ትክክል ነበርን፣ በሰዓቱ ትክክል ነበርን፣ አሁንም ትክክል ነን። ግን እውነታው እንደዛ ሆኖ አላገኘ ነው። እኛ ያሰብነው ከሁለቱም አለያይታ ሄርሜላንም ጋር አለያይታ የራሷ ለማድረግ የመጣች በቃ በዚህ መንገድ ነበር ያሰብነው። ነገር ግን የፍቅር ተልእኮ ሌላ ነበር ቤተሰብ። ፍቅርና ሩታ እንግዲህ ተመካክረው ነው ይህንን ሁሉ ነገር ያደረጉት። ሚስጥር ነው ይህ ማለት በቃ ሴራ ነው። እኔ ምንም ሊባል አይችልም። ደስ የሚል ሴራ ነው እና አብርሃም የእውነት መስሎት በዚህ ልክ በቃ እንደዚህ ፍንድቅ ብሎ እንደ ሕፃን ሌላ ማንነት ይዞ አሞታል ወይስ ጤነኛ ነው እስከምንል ድረስ ቤተሰብ እንደዚህ ሲሆን የነበረው እየተቀለደበት ነበር። በቃ እሱ እንደዛ ታሞ ሄርሜላ ስንት መስዋዕትነት ከፍላለት፣ ከዛም በኋላ ደግሞ እሱ ነበር ሲቀልድባት የነበረው። አንዴ ወደ ሩታ፣ አንዴ ፍቅር፣ አንዴ ምን፣ አንዴ ላስብበት፣ እንደዚህ እንደዚህ እያለ እና አሁን ሁሉም የእጁን ያገኛል የሚባለው እውነት ነው እና እሱም ተራ ደርሶት ዋጋውን ነው ያገኘው። በጣም ነው ደስ ያለኝ። በቃ ይሄ ነው መሆንም ያለበት። በቃ በጣም ነው የሰሩለት። እኔ በዚህ ልክ አልጠበኩም ነበር ማለት ሩታን በዚህ ልክ ትተውናለች ብዬ ፍቅር እሺ፣ ግን ሩታ በቃ በዚህ ልክ አልጠበኩም ነበር እና ቤተሰብ በጣም የሚገርም ነገር ነው። በቃ ለእንትን ነበር በቃ ሆን ብለው አስበውበት አቅደውበት ነበር። እንደዚህ ካልሆነ ልጁ የሚያርፍ ነገርም ስላልሆነ በጣም ትክክል ነገር ነው ያደረጉት ቤተሰብ። በቃ ቢያንስ ከዚህ በኋላ ሌላ ሴት ጋር እንኳን እንዳይልከሰከስ ገደብ ይሆነዋል። በቃ የሆነ ማሳያ ይሆነዋል፣ መማሪያ ይሆነዋል ቤተሰብ እና በጣም ደስ የሚል ነገር ነው ያደረጉት። በቃ እኔ ከመጀመሪያውም በቃ እንዴትና እንዴት እኔ ፍቅርና ሩታን በዚህ መንገድም አልጠበኳቸውም ነበር። ግን እንደዚህ ሲገልጹ በጣም ደስ የሚል ነገር ነው። በጣም ተናዷል አብርሽ፣ በጣም ተናዷል። አንቋታል ሁሉ ፍቅርን። በቃ ያናደደው ምንድን ነው? እንዴት እኔ እሸወዳለሁ? እንዴት አንቺ ትሸውጅኛለሽ? ምክንያቱም እንደነገርኳችሁ እሱ የእውነት መስሎት ነው። በቃ በጣም አክት ሲያደርግ የነበረው እነ ሄርሜላም ላይ እነ ሩታም ላይ በዚህ ልክ ሲዝናናባቸው የነበረው ቤተሰብ የእውነት መስሎት ነው። እና አሁን የእውነት እንዳልሆነ ሲሰማ በቃ ሌላ ሰው ነው የሆነው። በጣም ነው የተናደደው ቤተሰብ፣ በጣም ማለት ነው። ሩታ ባትኖር ፍቅርን ምን ሊያደርጋት እንደሚችል አይታወቅም ነበር። ሩታ ስላለች ነው በቃ ነገሮቹ እንትን ያሉት እንጂ በጣም በቃ ሌላ ሰው ነው የሆነው። ሌላ የማይታወቅ አብርሃም ቢሆንም አይገርምም። በጣም ነው የተጫወቱበት፣ በጣም ነው የቀለዱበት፣ በጣም ነው የተወኑበት። በቃ ይሄ ነው መሆንም ያለበት። በቃ ለእንደዚህ አይነቱ ሰው ከዚህ ውጭ ሌላ ምንም አማራጭ የለም። በዚህ ልክ ለሚል ከሰከስ ሰው፣ በዚህ ልክ ስንት ዋጋ ተከፍሎለት ዋጋውን ለሚያረክስ ሰው ከዚህ ውጭ ሌላ ምንም አይነት አማራጭ የለም ቤተሰብ። እና በጣም ትክክለኛ ነገር ነው ያደረጉት። ከዚህ በኋላም ቢሆን አብርሃም አርፈ ተቀመጥ። በቃ አርፈ መሆን ካለብህ ጋር ሁን። ከዚህ ውጭ አትልከስከስ። ምንም እንትን አትበል። ምንም የሚያስፈልግ ነገር አይደለም። በቃ ስንት ዋጋ ተከፍሎልህ ስንት ነገር ሆኖልህ የሰውን ውለታ አታጥፋ። የእጅህ ነው ይሄ ትንሹ የእጅህ ያገኘኸው ዋጋ ነው እና ከዚህ በላይ ምንም እንትን አትበል። በጣም ትክክል ነገር ነው ያደረጉት። ፍቅር ይመችሽ። በግሌ በጣም ነው የተመቸሽኝ። በቃ እንደዚህ ነው። እንደዚህ አይነት ወንዶችን በዚህ መንገድ ነው በቃ ሴራቸውን መክሸፍ። በዛ ላይ ደግሞ ሞራሊ ራሱ በጣም ነው እንትን የሚሉት፣ በጣም ነው የሚናደዱት። ላይክ አብርሽን እንዳያችሁት እና ቤተሰብ